እሁድን በምን አለፈ የሚለውን እንቃኘው። ጠዋት እስከ 3 ሰዓት ድረስ ቤተክርስቲያን ያረፈድን ሲሆን ከዛ መልስ ቁርሳችን በልተን ነገ ሰኞ ነውና ፀጉራችን ልንሰራ ወደ ፀጉር ቤት። ከመሰራታችን በፊት ይሄን ይመስላል፣ ስንሰራ ደግሞ ምን ይመስላል የሚለውን አብረን የምናየው ይሆናል። ቀጥሎ ካባን በሉት ቀሚስ ለበስን። ከዛ በዚህ መልኩ ፀጉራችን ተስተካከል። ግን ከፊት የነበረው ፀጉር ማን እንደወሰደው እስካሁን አልገባኝም። የፀጉር ነገር አሁን ሳየው እንደዚህ ያምራል እንዴ ነው ያልኩት። ቀጥሎ ፊታችን በዚህ መልኩ ተቀባባን። ምን እንደተቀባን እግዚአብሔር ይወቀው። በልተነስ እዚች ጋር ተንጋለተኛ አለኝ። ቆይ አንዴ ፊቴን ቪዲዮ ልቅረጻት ብዬ ዞር ጎንበስ ቀና ብዬ ራሴን ቀረጽ። ቀጥሎ ታጠብንና ፋይናሊ ፀጉራችን በዚህ መልኩ ፏ አለች። መጀመሪያ ትንሽ ያስጠላ ነበር። ከዛ ከተሰራን በኋላ በጣም ቆንጆ ሆነ። አንዳንድ የሪል ስቴት ገዢዎች እንድታሳያቸው የሚጠብቁት የመጨረሻውን ነው። ነገር ግን ቤትም እንደ ባለቤቱ ነው። በአሪፍ መልኩ ተሰራ በጣም ያምራል። ካልሆነ ደግሞ ዲቨሎፐሩን ማማረር ወይ ደግሞ ቤቱ አያምርም የማይሆን ቤት ሸጥክልኝ እያለ እያማረረ ይኖራል ማለት ነው። ኤኒዌይ ዛሬ የኤል ክላሲኮ ጨዋታ ስላለ ቤታችንን ከገባን በኋላ ቀጥታ የባርሳ ማሊያ ለበስ። ቀጥሎ ወደ ማየት ያው እየተናደድኩኝ እየተቃጠልኩኝ አንዳንዴ ደግሞ ደስ እያለኝ ጨዋታውን በዚህ መልኩ ጨረስኩኝ። እሁድን በዚህ መልክ አሳለፍ ነው። ቻው